ጊዜ ይሆን ውሳኔ መወሰን ኖሮባችሁ ሰዎች ስለናንተ ህይወት የወሰኑላችሁ ቤተሰብ፣ ጓደኛ፣ ወዳጃችሁ ስለናንተ ህይወት የወሰኑላችሁ ስንቶቻችሁ ናችሁ? እኔም በአንድ ወቅት በጣም ብዙ ሰው አድማጭ ነበርኩኝና ዛሬ እንድናወራበት የፈለኩት ስለ ውሳኔ ነው ማለት ነው፣ ስለ ዲሲሽን ነው። ሶ ሃይ እንዴት ናችሁ? ደህና ናችሁ ወይ? ለማታውቀኝ እና አዲስ ለሆናችሁ ዛሬ ቪዲዮዬን እያያችሁ ላላችሁ ስሜ ህሊና ይባላል። ይሄ የእኔ ቻናል ነው። ሀሳቤን አይዲያዬን ሼር የማደርግበት ስፍራ ነው ማለት ነው። ቤተሰብ ለሆናችሁ ደግሞ ህሊና የጠፋሽ በሰላም ነው ወይ ብላችሁ የእውነት ኬር አድርጋችሁ ቴክስት እያደረጋችሁ እየጠየቃችሁኝ ሳብስክራይበሮቼ፣ ጓደኞቼ ቴንክ ዩ ቬሪ ማች። በሰላም ነው የጠፋሁት። አይኖ ላስት ታይም ቪዲዮ ከፖስትኩኝ ኦልሞስት 7 ወር ሆነኝና ሳይታወቅ ጊዜው አንዳንዴ በጣም ይሄዳል። ሶ ያው የጠፋሁበትን ምክንያት ነግሬያችሁ ከዛ ደግሞ ዛሬ ያው የጠፋሁበት ምክንያትም ትንሽ ከውሳኔ ጋር ስለሚገናኝ ስለ ውሳኔ ትንሽ እናወራ ብዬ ስላሰብኩኝ ዛሬ ስለ ዲሲሽን ሜኪንግ ነው እንድናወራ የፈለኩት ማለት ነው። ሶ ኤኒዌይስ ያው ህሊና ለምን ጠፋሽ ካላችሁኝ እንግዲህ ባለትዳር ሆኛለሁ፣ አግብቻለሁ፣ እግዚአብሔር ይመስገን። ሶ ላይክ ያው ያለፉትን ጊዜ ያው የሰርግ ፕሮግራም ነበረኝ፣ ሰርግ ነበረን፣ ብዙ ነገሮች ነበሩ በህይወት ያለ አዲስ ነገሮች ነበሩ። ሶ ያንን ነገር ያው አንድም ኢንጆይ ለማድረግ ከዛ በኋላ ደግሞ እንዴት ነው ማኔጅ ማረጋጋትኝ ሰምሃው ይሄኛውን ነገር ማስኬድ ያው በህይወት ደግሞ ሌላም ነገሮች አሉ አይደል? ስራ አለ፣ የተለያየ ነገር አለና ሁሉንም ነገር ማስኬድ ስለከበደኝ ያው ጠፋው ሳላውቀው፣ ጊዜው ግን ሄደ ማለት ነው። እና ከዛ በኋላም ሀሳብ አድርጌያለሁ። አሁን ለምሳሌ ካለፈው ወር ጀምሮ እያሰብኩ ነበር ቪዲዮ ለመስራት፣ ግን እኔ እንጃ አንዳንዴ በጣም ስትጠፉ ምን አእምሯችሁ ምን ያስባል መሰላችሁ? ሳምሃው በቃ አለ አይደል በምን ልምጣ የሚለው ነገር የሆነ ምን ሀሳብ ይዤ ልምጣ። ምክንያቱም ከዛ ስፍራ በጣም ጠፍታችሁ ስትመጡ የሆነ ቆንጆ ነገር ወይም ፐርፌክት ነገር ይዛችሁ መቅረብ ትፈልጉና የያዛችሁት ነገር ጥሩ ሳይመስላችሁ ሲቀር ሳምሃው ፖስትፖንድ እያደረጋችሁት ትመጣላችሁና ልክ እንደዛ ነው። እኔም ሳላውቀው ጊዜው ሄደብኝ ለማለት ፈልጌ ነው። ሶ ዛሬ ያው የኔ ውሳኔ እንኳን ትልቅ ውሳኔ ነው፣ ትዳር ትልቅ ውሳኔ ነው። ግን ኢቨን እንኳን አይደለም እንደዛ ትልቅ ውሳኔ በህይወታችን አንዳንዴ ትናንሽ ነገሮች ራሱ ውሳኔን ይፈልጋሉ። እና ዛሬ እንዴት ነው ለራሳችን መወሰን ያለብን? ማለት ቤተሰቦቻችን ለኛ የሚፈልጉትን አይደለም፣ ጓደኞቻችን ለኛ የሚፈልጉትን አይደለም፣ እኛ ራሳችን ግን ለኛ የሚያስፈልገንን እንዴት ነው መወሰን ያለብን? በውሳኔያችንስ እንዴት ነው መጽናት ያለብን የሚለውን ዛሬ ዲስከስ እናደርጋለን ማለት ነው። ሶ እንደ ዲስከሽን ፖይንት የወሰድኩት ያው ሁሌ ሼር እንደማደርጋችሁ መጽሐፍ ያው አሚን ሀሳቡም እሱ ነው። የኔ ቻናል የማነበውን ነገር ሼር የማደርግበት፣ ያወኩትን ነገር ለእናንተ ለፋሚሊዎቼ ሼር የማደርግበት ነው ማለት ነው። ያው የቻናሌ ዋናው ፐርፐስ። ሶ መጽሐፎችን አነባለሁ፣ እነሱን ሼር አደርጋለሁ። ከዛ ደግሞ ከመጽሐፎች በላይ ደግሞ ቅዱስ መጽሐፍ አለ which is መጽሐፍ ቅዱስ። እና አንዳንዴ ከመጽሐፎቹም ወስደውን ሀሳብ ሁሉም ነገር አክቹሊ ከመጽሐፍ ቅዱስ ይቀዳል የሚል እምነት አለኝ። ምክንያቱም እማምነው የእግዚአብሔርን ቃል ስለሆነና ላይክ ቨርሶችንም ከዛ ላይ አንድ ጥቅስ ያዘጋጀሁት አለ። እሱም ላይ ቤዝድ ሆነን በዲሲሽን ላይ እናወራለን ማለት ነው። ወደ ሀሳቤ ስገባ ብዙ ጊዜ አንዳንድ ዲሲሽኖችን እንትን ለማለት አሁን ለምሳሌ ፐርሰናል ላይፋችንን ሊሆን ይችላል፣ ካሪየራችንን፣ የስራ ህይወታችንን we end up like እኛ የፈለገንበት ቦታ ሳይሆን ብዙ ጊዜ የምንገኘው ቤተሰብ ለኛ የፈለግልን ስፍራ ኦር ጓደኞቻችን የፈለጉልን ነገር ላይ end up ስናደርግ አስተውላችሁ ታውቃላችሁ ብዬ አስባለሁ። እኔ እንደዛ ሆኜ አውቃለሁ። ምክንያቱም እኔ አሁን በተፈጥሮዬ በጣም ሰውን ማማከር የምወድ ሰው ነኝ እና ደስ ይለኛል በቃ ሰዎችን ማማከር፣ የሰዎችን ሀሳብ መስማት። ሶ ላይክ አሁን እሱ ላይ ቤዝድ ሆነን ነው ሶስቱን ፖይንቶች እንድናነሳ የፈለኩት። የመጀመሪያው ምንድነው ዲሲሽን ሜኪንግ ላይ ብዙ ጊዜ ከምናጠፋው ጥፋት አንዱ ምንድነው too many of us we listen too much to what others think and say, like surrounding አችን የሚለንን በቃ ስለዛ ነገር በጣም
እንዴት ነው ሰዎችን በጣም እንሰማለን ስፔሻሊ ላይክ የራሳችን ሰዎች ሲሆኑ ፋሚሊ ሲሆን በጣም ክሎዝ የሆነ ፍሬንዳችን ሲሆን ያንን ነገር በጣም ኢንተርናላይዝ የማድረጉ ነገር አለ የመስማት ነገር አለ አክሰፕት የማድረግ ነገር አለ ስለዚህ ምንድነው ምን ላይ ነው ኤንድ አፕ የምናደርገው እነሱን ማስደሰት ላይ ኤንድ አፕ እናደርጋለን ስለዚህ እኛ የምንፈልገውን ሳይሆን we try to please others and we become the product of what others want for us እነሱ የሚፈልጉልን ነገር ፕሮዳክት እንሆናለን እኛ የምንፈልገው አይደለም እኮ what they want for us እና ያ ደግሞ ምንድነው የሚሆነው I think እንደ ሀበሻ በጣም ሪሌት እናደርጋለን ብዬ አስባለሁ አሁን ለምሳሌ ኢቨን ትምህርት ስንማር ራሱ ላይክ እንዴት ነው ዶክተር መሆን ያዋጣል እንትን መሆን ያዋጣል እየተባልን ነው የተማርነው ሶ ላይክ እኛ የምንፈልገውን ሳይሆን ቤተሰቦቻችን ለኛ የፈለጉትን ነገር ሳምሃው ስናረግ ቆይተናል እና ያ ነገር የኛን ሰልፍ ወርዝ እስከ ማጣት ነው የሚያደርሰን ሶ ዲሲዥን ሜኪንግ ላይ አንደኛ ጥንቃቄ እንድናደርግበት የሚያስፈልገው ነገር ይሄ ነው ማለት ነው ስለዚህ ቱ ማች ሰዎችን መስማት እና በእነሱ አእምሮ ውስጥ ዘልቆ መግባት ይሄ የኛን ሐሳብ ከኛ ሐሳብ እንድንርቅ ያደርገናል ሶ የዚህ ነገር ላይ ጥንቃቄ ማድረግ ይኖርብናል ሁለተኛው ደግሞ እንድናነሳው የፈለኩት ፖይንት ምንድነው አንዴ የሆነ ነገር ከወሰንን እዛ ነገር ላይ ስቲክ ማድረግ መቻል አለብንና once you undertake to do something stick with it and treat it as something that should be carried through don't pay attention to what people say it should not influence you in any way እና ብዙ ጊዜ ይሄ ሁለተኛው ችግራችን ነው ብዬ አስባለሁ የራሴም ችግር ስለሆነ ነው ሪሌት አደርጋለሁ ከናንተ ጋርና አንድ ነገር እንወስንና በዛ ውሳኔ ላይ ስቲክ አናረግም ማለት አሁን የሆነ ጓደኛችን ሊሆን ይችላል የሆነች ጓደኛችን መተው እንደዚህ ግን እንዴት ደፈርሽ ኦር እንዴት እንድታረጊው ቻልሽ somehow የሆነ ሐሳብ ሲሰጡን ምንድነው የምናስበው ከእኛ ዲሳይድ ካረግነው ውሳኔ ጋር ስቲክ ከማድረግ ባሻገር ተሳስቼ ይሆን እንዴት እንትን ብዬ ይሆን ወደ ማለት እንገባለን ያ ነገር ደግሞ በእኛ ላይ የሚያመጣው ሳፈሪንግ ቀላል አይደለም በወሰነው ውሳኔ መጸጸት የሚያመጣው ሳፈሪንግ ከምላችሁ በላይ ቀላል ነው እንኳን አይደለም በህይወታችን ትልልቅ ዲሲሽኖችን ትንሽ ነገሮች እንኳን ቢሆኑ በውሳኔ ሪግሬት ማድረግ ስንጀምር በእኛ ውስጥ የሚያመጣው ጭንቀት በእኛ ውስጥ የሚያመጣው ግራ መጋባት ቀላል አይደለምና ለዛ ነገር መፍትሄ ይሆናል ብዬ የማስበው አንድ የመጽሐፍ ቅዱስ ቃል አለ እና ምሳሌ 1:33 ላይ እንደዚህ ይላል the bible says this የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል እደግመዋለሁ የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል ይላልና decision making ላይ እኔ እንግዲህ I am a spiritual person ስለዚህ እኔ የሰው ልጅ ያሳርፋል ብዬ የማስበው ነገር እኔ አሁን ለምሳሌ just experience ሼር ለማድረግ አሁን ለትዳር ስወስን እንድወስን ካረገኝ ነገር አንዱ እውነት ነው ሰዎችን ታማክራላችሁ አን ሪሌሽንሺፕ ሆናችሁ ቦይፍሬንድ ሲኖራችሁ ገርልፍሬንድ ሲኖራችሁ ለጓደኞቻችን እንነግራለን በቃ ኤክሳይትመንቱ አለ ምን አለ ሶ በዛ መሃል ዲስከስ ማድረግ ሊኖር ይችላል ከትራስት ከምናደርገው ጓደኞቻችን ግን ወደ ትዳር ውሳኔ ስትመጡ ሰዎችን ሰምታችሁ የምትወስኑት ነገር ነው ብዬ አላስብም እና ልክ እንደዛው ትዳር ብቻ ሳይሆን ብዙ የህይወት ውሳኔዎቻችን ላይክ ሰዎችን ሰምተን ከወሰንን ቅድም እንዳልኩት ነው መጸጸት ይመጣል ወይኔ እንደዚህ ባረገው ኖሮ እንደዛ ባረገው ኖሮ እንትና ያለችኝን ባረገው እንትና ያለኝን ባረገው የሚል ነገር ይመጣል ነገር ግን እግዚአብሔር ያለንን ሰምተን ነገሮችን ስናድርግ እኔ አሁን ለምሳሌ ለትዳሬ ስወስን እውነት ነው ሰዎችን አድምጫለሁ ቤተሰብን ታደምጣላችሁ spiritual ጓደኞቻችሁን ከናንተ somehow outgrow ያደረገ spiritually ኢንስፓየር የሚያደርጋችሁ ሰው ይኖራል እኔ አሁን አሉኝ ኢንስፓየር የሚያደርጉኝ ጓደኞቼ እና እንደዚህ ዲስከስ እናደርጋለን when it comes to አንዳንድ ህይወት ውሳኔዎች so ከዛ ሁሉ በላይ ግን ልቤን የሞላው ምን ነበር የእግዚአብሔር ሐሳብ እና አንዳንድ ነገሮች በተለይ እንደዚህ የህይወት ሜን በጣም ትልቅ የሆኑ ውሳኔዎች ሰዎችን ሰምተን እኛንም ብቻ ሰምተን የምናደርገው አይደለም ላይክ እውነት ነው ሰው የፈለገውን የማድረግ
የፈለግነውን ማድረግ አለብን። እግዚአብሔር ራሱ መጽሐፍ ቅዱስ ላይ ማለት የወደዳችሁትን ነው የሚለንና ግዴታ የሆነብንን ነገር የማድረግ ግዴታ የለብንም። ምክንያቱም እንደ ሰው we have will like ፍቃድ አለን እና ከሁሉ በላይ ግን ቅድም እንዳነበብኩት ፕሮቨርብስ ምሳሌ መጽሐፍ 1:33 ላይ የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ሁሉ ያርፋል እንደሚል ቃሉ like እግዚአብሔርን ስንሰማ ነው ማረፍ ያለው ብዬ አስባለሁ። እና ሰዎችን መስማት ጥሩ ነው፣ አድቫይስ መጠየቅ ጥሩ ነው፣ ሀሳብ መጠየቅ ጥሩ ነው፣ ቤተሰብ ማማከር፣ ጓደኞች ማማከር በምንፈልገው ነገር አሁን ለምሳሌ ስራ ልንቀይር ብንፈልግ ኦር በህይወታችን አዲስ አሁን ለምሳሌ ሌላ ሀገር መሄድ ብናስብና መወሰን ቢኖርብን ለትዳር መወሰን ቢኖርብን ሊኖር ይችላል። whatever it is እውነት ነው ሀሳብ ከሰዎች መሰብሰብ። ምክንያቱም ሰዎች ከኛ like አንዳንድ ሰዎች ከኛ የተሻለ እውቀት ሊኖራቸው ይችላል right so ሰዎችን መስማት ጥሩ እንዳለ ሆኖ ከሁሉ በላይ ግን እግዚአብሔርን እንደ መስማት የሚያሳርፍ ነገር የለም። እና so decision making ላይ እነዚህ ሁለት ፖይንቶች ነው ለእናንተ ሼር ማድረግ የፈለግኩት። too much listening to others እኛ ያልሆነውን እንድንሆን ነው የሚያደርገን። so like we end up pleasing others ሌሎችን እያስደሰትን እኛ ግን ወርዛችንን እያጣን ኤንድ አፕ እናደርጋለን ብዙ ሰዎችን በጣም የምንሰማ ከሆነ። ሁለተኛው ደግሞ ምንድነው አንዴ በወሰነው ውሳኔ ስቲክ ማድረግ አለብን ማለት በዛ ነገር መጸጸት የለብንም። ያ ደግሞ የሚሆነው እግዚአብሔርን ሰምተን ስንወስን ብቻ ነው። ምክንያቱም like God knows the best for us በቃ መልካም የሚባለውን ሁሉ ስለሚያውቅ ያንን ነገር እኛ ከአምላካችን ጋር መጨረስ ከቻልን ሌላው ጩኸት ሰማው ቢመጣም ይሄ ልክ አይደላችሁም እንደዚህ አይደላችሁም የሚለው ነገር ቢኖርም the voice of God የእግዚአብሔር ድምጽ ግን ከዛ ሁሉ በላይ ነው። so በምትወስኑት ውሳኔ ከአምላካችሁ ጋር በጣም መማከር አለባችሁ እና ልባችሁን ፎሎ ማድረግ አለባችሁ። ልብን ፎሎ እንደማድረግ የሚያሳርፍ ነገር የለም። ምክንያቱም እንዳልኳችሁ ነው ከሰው ሰምተን የምንወስነው ውሳኔ አንዳንዴ ጸጸትን ነው በውስጣችን የሚያመጣውና እግዚአብሔርንና ራሳችንን ሰምተን የምንወስነው ነገር ሳማው ጋራንቲ ነው ለኛ። እና እንግዲህ ይሄ ነው በውስጥ የነበረው ሀሳብ። ሰው የጠፋውበትን ምክንያት ይሄ ስለሆነ ያው ብዙ ዲሲሽኖች በህይወት ያሳለፍኩኝ ማለት ነው እና በስተመጨረሻ ለማግባት ወሰንኩኝ እላችኋለሁ። እና ለመወሰን ከረዳኝ ነገር አንዱ ምንድነው እንዳልኳችሁ እግዚአብሔርን መስማት ነው በጣም ያሳረፈኝና እግዚአብሔርን መስማት ውስጥ ምን አለ መሰላችሁ somehow you are sure በቃ ማለት ይሄ ዋስትናችሁ ሰው አይደለም ዋስትናችሁ በቃ እግዚአብሔር ነው የሚሆነው። ስለዚህ በከፍታም በዝቅታም somehow ጉልበትን የሚሰጣችሁ እግዚአብሔር እንደሆነ አምናችሁ ነገሩን ስትወስኑ whatever it comes it's okay it's gonna pass። ያው እስካሁን በህይወታችን ብዙ ነገር መጥቶ ሄዷል። somehow survive ያደረግነው thrive ያደረግነው እግዚአብሔር ስለደገፈን ነው። ማንንም በራሱ ብርቱ አይደለምና እንግዲህ ዲሲሽን ሜኪንግ ላይ እነዚህ ሁለት ሀሳቦች ወሰዱልኝ ብዬ ያው እንዴት ነው like after በጣም ጠፍቼባችሁ ስለመጣው እንደ መመለሻ ቪዲዮ አስቤ ትንሽ ሀሳቤን ሼር ላድርጋችሁ ብዬ ነው የመጣሁት ማለት ነው። so there are a lot of books ብዙ መጽሐፎች በዚህ አመት አነበብኩኝ። so እና አሁን ለሚቀጥለው ሳምንትም ያዘጋጀውላችሁ ሀሳብ አለ በጣም ኢንትረስቲንግ ከሆነው መጽሐፍ attached የሚለው መጽሐፍ። ይሄንን መጽሐፍ ነው ሼር ማደርጋችሁ። እኔ ብዙ አዌር የሆንኩበት በተለይ ያው እንዴት ነው anyways በቪዲዮ በደንብ እነግራችኋለሁ። when it comes to relationship ወደ ፍቅር ህይወት ሲገባ ራስን ማወቅ በጣም አስፈላጊ ነገር ነው ብዬ አስባለሁ እና ራሴን somehow ኢቫሉዌት እንዳደረግ ያደረገኝ መጽሐፍ ነው ይሄ። like እንዴት ነው እንትኔን እንዳውቀው ካራክተሬን እንዳውቀው where I am in my attachment system እሱን በደንብ ዲስከቨር እንዳደረግ ያደረገኝ መጽሐፍ ነው። so next week ይሄንን መጽሐፍ ይዤላችሁ እመጣለሁ ማለት ነው። ለዛሬ እንግዲህ ይሄንን ነበር ያዘጋጀውላችሁ። ስለሰማችሁኝ አመሰግናለሁ ከኔ ጋር ስለነበራችሁ and don't forget to subscribe, like and share። ለሰዎችን ደግሞ ይጠቅማል ብላችሁ ካሰባችሁ ሐሳቤን ሼር አድርጉላችሁ። ለአንድ ሰው መጥቀም በጣም ትልቅ ነገር ነውና ስላገኘኋችሁ ቪዲዮ ስለሰራሁኝ በእውነት በጣም ደስ ብሎኛል። ምክንያቱም it's been so long እና መምጣት ስለቻልኩኝ ደስ ብሎኛል። እንግዲህ
till next video. I love you guys. ተባረኩልኝ። ቻው ቻው